አቅርቦት መሟላት መቻል አለበት። አቅርቦት እንዲሟላ ከኋላ ያሉ የምርታማነት ስራዎች መሰራት መቻል አለባቸው ማለት ነው። እንግዲህ በቂ ሲመረት ገበያ ላይ ያለው ዋጋው ላይ ኢምፓክት ይኖራል ማለት ነው። ስለዚህ ብዙ ማምረት ይኖርብናል በሚል አቅጣጫ ይዘን እየሰራን ያለ ነው። መንግስት ይህንን እየደገፈ ነው ያሉት። መንግስታዊ ያልሆኑ ድርጅቶች ገበሬውን ከማገዝ አንጻር ብዙ ስራ እየሰሩ ነው ያሉት። ምርታማነትን በመጨመር ኮኦርዲኔትድ የሆነ ኢፈርት ስላለ በቅርብ ጊዜ ጥሩ የሆነ አቅርቦት ይኖራል። ይሄ ደግሞ ዋጋውን ያስተካክላል ብዬ አስባለሁ። እንግዲህ አሁን ኢትዮጵያ በአብዛኞቹ ምርቶች እንደሚታየው ምርቱ ይመረታል፣ አጓጉዞ ወደሚፈልገው ቦታ ማድረስ የራሱ የሆነ ቻሌንጅ አለው። ሙዝ የሚመረትባቸው አካባቢዎችን ስናይ በተለይ ከከተሞች ርቀት ስላላቸው ሎጂስቲኩ ላይ በተወሰነ መንገድ መሰራት መቻል አለበት። የሚበላሽ ምርት እንደመሆኑ ፐሪሸብል ብለን ምርት ስለሆነ በዛ ዙሪያ ደግሞ ምርቱ ሳይበላሽ እንዲቆይ የሚያደርጉ ስራዎች መሰራት መቻል አለባቸው። ይሄ እንግዲህ አጠቃላይ መንግስታዊ ያልሆኑ ድርጅቶችም እንደ ፓኬጅ የሚሰሩት ስራ ነውና ኮኦርዲኔትድ የሆነ ኢፈርት ካለ የተመረተው ምርት ሳይበላሽ ወደ ገበያ ማቅረብ ይቻላል። ይሄ ደግሞ ብዛቱን ይጨምራል። በጥራት ደግሞ ማምረት ደግሞ ከፍተኛ የሆነ ምርት እንዲገኝ ስለሚያደርግ ዋጋው ላይ ይፈታል ያስባል።